እንዴት ናችሁ? በዛሬ ቪዲዮ ይዤላችሁ የመጣሁት ጥሩ ወላጅ ለመሆን ምን እናድርግ የሚሉትን ሀሳቦች ነው። እንግዲህ አብዛኛው ሰው ጥሩ ወላጅነት ማለት ማብላት፣ ማጠጣት፣ ጥሩ ትምህርት ቤት ማስተማር ብቻ ይመስለዋል። ነገር ግን በፍጹም እንደዛ አይደለም። ከዛ በተጨማሪ ልጆቻችን ከኛ ብዙ የሚፈልጉት ነገር አለ። ሰላም፣ እንዴት ናችሁ? ሶስና እባላለሁ፣ የልጆች አስተዳደግ ባለሙያ ነኝ። ዛሬ እንግዲህ እንድንነጋገርበት የፈለኩት ሀሳብ ወይም ደግሞ ቪዲዮ የሰራሁበት ሀሳብ ምንድን ነው? ስለ ጥሩ ወላጅነት ነው። ጥሩ ወላጆች የሚያደርጓቸውን ነገሮች ነው። ስለዚህ አብራችሁን ከቆያችሁ እነሱን ሀሳቦች የምታገኙ ይሆናል ማለት ነው። ወደ ሀሳቦቹ እንሂድ። አንደኛ፣ ለልጆች በእያንዳንዱ ነገር ሮል ሞዴል ሆኗቸው። በቃ አድርጋችሁ ይህንን ነገር ሞክሩት። ለምሳሌ አንብብ ወይም ደግሞ ስነስርዓት ያዝ፣ ሰው ፊት አትጩህ፣ እንደዚህ አታደርግ ብለን ከምንናገር ይልቅ እኛ ሰዎችን ስናከብር ብናሳያቸው፣ እኛ ስናነብ ብናሳያቸው፣ እኛ መልካም ነገር ስናደርግ ብናሳያቸው ያንን ነገር የመተግበር እድላቸው በጣም 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 ከፍተኛ ነው። እመኑኝ። ይህንን አድርጉትና ሞክሩ። በቃ እስቲ ልጄ እንዲተገብር ብላችሁ ለምሳሌ እናንተ መልካም ነገርን በስልክም ሊሆን ይችላል ከሰዎች ጋር ፖላይትሊ አውሩ። ልጁ ያንን ሲሆን ታገኙታላችሁ። ጀነራሊ ሮል ሞዴል ሆኗቸው ለልጆቻችሁ። ሁለተኛ፣ አንኮንዲሽናል የሆነ ላቭ መስጠት፣ በሁኔታዎች ላይ ያልተመሰረተ የሆነ ነገር ስላደረገ ወይም ደግሞ ፈተና ጥሩ ውጤት ስላመጣ ብቻ ወድሃለሁ አንድ እንደዚህ የሚል ነገር መሆን የለበትም። በማንኛውም ሁኔታ ላይ ፍጹም የሆነ ፍቅር ለእነሱ እንዳላችሁ መንገር ያስፈልጋል ማለት ነው። ሶስተኛው፣ ይሄ እንግዲህ ወሳኝ የሆነ ነገር ነው ማለት አብዛኛው ወላጅ ትኩረት የማይሰጠው የማያደርገውም ነው። የሚያደርጓሉ ግን አብዛኛው ምንም ትኩረት አይሰጠውም። ይሄ ምንድን ነው? እሱ ኳሊቲ ታይም ከልጆቻችን ጋር አብረን ማሳለፍ። ልጆች ከምናደርግላቸው ነገር በተጨማሪ ብቻ ሰው ይበልጥ ጊዜያችንን ይፈልጋሉ፣ ትኩረታችንን ይፈልጋሉ። በምናደርግላቸው ነገር ብቻ ሳይሆን እንደምንወዳቸው የሚያስቡት ጊዜ ስንሰጣቸው፣ ፍቅር ስንሰጣቸው፣ ከነሱ ጋር መልካም ጊዜ ስናሳልፍ፣ ኳሊቲ ታይም ስናሳልፍ እንደምንወዳቸው ያስባሉ ወይም ደግሞ ይረዳሉ ማለት ነው። ስለዚህ ለልጆቻችን ጊዜ ሊያኖረን ይችላል። ነገር ግን የግድ የኛ ኃላፊነቶች እስከሆኑ ድረስ አትሊስት 1 ሰዓት ኳሊቲ ታይም 30 ደቂቃ ኳሊቲ ታይም አብረን እየተሻሸን ጊዜ እያሳለፍን እየተጫወትን እንደ ልጅ እየሆንን ጊዜ መስጠት መቻል አለብን ማለት ነው። ስለዚህ ለልጆቻችን ጊዜ መስጠት ያስፈልጋል ማለት ነው። አራተኛው፣ ልጆች በሚናገሩበት ጊዜ፣ በሚያወሩበት፣ በሚጠይቁበት ጊዜ ጆሮ መስጠት፣ አይን መስጠት። አንዳንዴ ልጆች ጠያቂዎች ናቸው በጣም ጀመረ እንግዲህ ይሄ እንደዚህ ነው የመሰላቸት አይነት ነገር እናሳያለን። ነገር ግን ለልጆቻችን ጆሮ መስጠትና ተገቢው ምላሽ መስጠት ያስፈልጋል ማለት ነው። አምስተኛው፣ ለልጆች ክብር መስጠት። አንዳንድ ጊዜ ልጆች ናቸው በሚል በቃ ዲስሪስፔክት እናደርጋቸዋለን። እኛ ዲስሪስፔክት የምናደርጋቸው ከሆነ እነሱም ሄደው ሌላን ሰው ዲስሪስፔክት ያደርጋሉ። ሰው ሪስፔክት ማድረግ እንደሌለባቸው ነው የሚያስቡት። ስለዚህ ልጆችን ማክበር ያስፈልጋል ማለት ነው። ስድስተኛው፣ ራሳችን ላይ መስራት ማለት ኢሞሽናሊ የሚረብሸን ነገር ሊኖር ይችላል፣ አንስቴብል ልንሆን እንችላለን። ስለዚህ ያንን ስሜት ለማረጋጋት መጽሐፍ ማንበብ ሊሆን ይችላል፣ ስፖርት መስራት፣ መጸለይ፣ ብቻ ራሳችን ላይ መስራት። እኛ ራሳችን የተረጋጋንና ብቁ ወላጆች ስንሆን ብቁ የሆኑ ልጆችን መስራትና ማስተካከል እንችላለን ማለት ነው። ስለዚህ ራሳችን ላይ መስራት ተገቢ ነው። ከዚህ በተጨማሪ ደግሞ ልጆች ወደ አልጋቸው ሲሄዱ መሸኘት፣ ተረት ማንበብ፣ ይህ በጣም ጥሩ የሆነ ኮኔክሽን ከልጆቻችን ጋር እንዲኖረን፣ ጥሩ ቦንድ እንዲኖረን፣ ጥሩ አታችመንት እንዲኖረን ያግዘናል ማለት ነው። ስለዚህ እነዚህን ምንጨምር ከሆነ ከዚህ በፊት በነበረን አስተዳደግ ላይ ወይም ደግሞ ያላችሁም እነዚህን ነገሮች ቀጥሉባቸው እያደረጋችሁ ያላችሁ ወላጆች። ስለዚህ ይህን የምናደርግ ከሆነ ጥሩ ወላጆች ነን ማለት እንችላለን ማለት ነው። ቪዲዮን ከወደዳችሁት ሰብስክራይብ፣ ላይክ፣ ሼር አድርጉ። በቀጣይ በሌላ ቪዲዮ እንገናኛለን።